የዚህ ፔጅ አካውንት ተከታታዮች እንኳን በሰላም ወደዚህ ፔጅ መጣችሁ እያልኩ ትንሽ አጠር ያለች ምክር አዛል የሆነች ቪዲዮ ወይም ምክር አዛል ነገር ላካፍላችሁ። ይህም ማንኛውም ሰው እንደመሆኑ መጠን ምንድነው እውቀትን፣ ትልቅነትን፣ እንዲሁም ምሁርነትን፣ ደግሞ ባለስልጣንነትን፣ እንደዛውም ታዋቂነትን ይፈልጋል። ይህ ከሰው ልጅ ላይ የማይጠፋ ምኞት ነው። ምክንያቱም ሰው ሆነ እስከተወለድክ ድረስ፣ ሰው ሆነ እስከተገኘክ ድረስ ምንድነው ትልቅ ነገር ታስባለህ። ስለዚህም ወደ ትልቅነት ደግሞ የሚያስደርሰው ምንድነው ካላችሁ፣ አንድ እግዚአብሔርን መፍራት፣ ሁለተኛ ያንተ ወይም ያንቺ ስራ ነው። ይህም ሲባል አንተ የምትሰራው ስራ ወይም አንቺ የምትሰራው ስራ አንድ ታላቅ ያደርግሻል ወይም ያደርጋል፣ እንደዛውም ታናሽ ዝቅ ያደርጋል። ይህም ሲባል በምክንያት ነው። እንደ መጽሐፍ ቅዱስም ከሆነ ዝቅ ዝቅ ያሉት ከፍ ከፍ ይላሉ፣ ከፍ ከፍ ያሉት ዝቅ ዝቅ ይላሉ ነው የሚባለው። ምክንያቱም ጥሩ ነገር ከሰራ መቼም ቢሆን ትልቅ ነው የሚጠብቅ፣ ትልቅ ነገር ነው የሚጠብቅ። እንደዛውም መጥፎ ወይም ደግሞ ላንተም ለሰውም ለአካባቢ የማይመች ነገር ከሆነ ምንድነው የሚጠብቅ? ትንሽ ነገር ወይም ደግሞ መጥፎ ነገር ነው የሚጠብቅ ማለት ነው። ስለዚህ ወዳጄ ምሁር ወይም ልቅ ወይም ታዋቂ አዋቂ፣ እንደዛውም ሮል ሞዴል ለመሆን ምንድነው የሚያስፈልግ? ጥሩ ጥሩን ማሰብ፣ በጎ በጎ ማሰብ፣ እንደዛውም ድርጊትም ሆነ ስራክ ላይ just you have to have wise and be future thinker for the benefit of not only for you, for the others, you know. So you have to be wise thinker. እና አንድ ሰው ልቅ ነው ወይም ደግሞ ምሁር ነው ወይም አዋቂ ነው የሚባለው ጀስት በምንድን ነው ከተባለ በአስተሳሰብ፣ በድርጊት፣ እንደዛውም ደግሞ የሚያደርጋቸው ወይም የሚሰራቸው ስራ ላይ ሌሎችን ሳይጎዳ የሱን ሀሳብ ወይም የሱን የስራ ድርሻ የሚያራምድ ከሆነ ጀስት ምንድነው ሰክሰስፉል በመሆን ሌሎችንም ጠቅሞ ራሱን ምንድነው ይሆናል ተጠቃሚ ይሆናል ማለት ነው። ስለዚህ ልቅነት ወደ ከፍታነት ያስኬዳል ማለት ነው። አለበለዚያ ልቅነት የዚህ ኦፖዚት ሊሆን ይችላል። አንድ ሰው ልቅ ነው የሚባለው ለምሳሌ የስት አስ ሁማኒቲ ወይም ደግሞ እንደ ተማረ ሰው ካሰብ ሀገር የምትባለው ምንድነው ሰው ሲኖርባት ነው። ስለዚህ አንድ ሀገር ለምትባለው ሰው ሲኖርባት ነው። ጀስት ዳይቨርሲቲ ዩ ኖ ዳይቨርሲፋይድ የሆነ ሰዎች and other living things ካሉበት ያ ምንድነው ሀገር ይባላል። ስለዚህ በሀገር ላይ አንድ አይነት ሳይሆን የተለያዩ ብሔር ብሔረሰቦች just with speaking of a lot of languages የተለያዩ ቋንቋዎችን የሚናገሩ የተለያዩ ከለር ያላቸው እንደዛውም የተለያዩ ብሔር ብሔረሰቦች የተለያዩ እምነት የሚከተሉ
ሲኖሩ ቤት በአንድ ሀገር ላይ ጀስት እንዴት ነው መኖር ያለባቸው? አስ የሁማን ቢንግ ነው እንደ ሰው አንድ ያደረጋቸው እግዚአብሔር የሰጣቸው ሀገር ላይ ይኖራሉ without any what discrimination። ይህም ሲባል ይሄ ሰው ኦሮምኛ ይችላል፣ ይሄ ሰው አማርኛ ይችላል፣ ይሄ ሰው ኦሮምኛ አይችልም፣ ይሄ ሰው አማርኛ አይችልም፣ እንደዛውም ይሄ ሰው ኦሮሞ ነው፣ ይሄ ሰው አማራ ነው፣ ይሄ ሰው whether other any language speaker with any nationality, any color people, they have to what? They have to being one and work together for what? For living purpose, for living people without any discrimination። ስለዚህ አንድ ሀገር ላይ የሚኖረው በምንድን ነው? በዲሞክራሲያዊ በሆነ መልክ ይኖራል ማለት ነው። ዲሞክራሲያዊ የምትለው እዚች ጋር ምንድን ነች? ደኪ ነው ደኪ። ምክንያቱም a person who have freedom wishes to have the others a freedom, ስለዚህ እዚህ ላይ ምንድን ነው ዲሞክራሲ የሆነ ነው ማለት ነው። just others when you think in another ways በሌላ መልኩ ደግሞ ብንመለከተው አንድ ሃይማኖት ተከታይ just he believes with the supreme power, አንድ እግዚአብሔር አለ ብሎ ነው የሚያስበው። በቦሌም በሌላም ሆነ የሚያመልከው ምንድን ነው? እግዚአብሔርን ነው just as things። ምክንያቱም ሃይማኖቴ ነው ወይም ደግሞ እምነቴ ነው ብሎ የተከተለ ሰው የሚያመልከው ትክክል ነው ብሎ ነው የሚያስበው። ስለዚህ የአንዱን ማክበር ኢንዳይሬክትሊ ምንድን ነው የራሱን ማስከበር ማለት ነው። ስለዚህ without any discrimination ወይም ያለ አድሎ ዲሞክራሲያዊ በሆነ መልክ የሚኖሩበት ወይም ደግሞ የሚያመልኩበት ከሆነ ሌላው ሳይነካ ያ ሰው ልክ ነው ልትለው ትችላለህ። in another ways አንተ የማትፈልገውን ነገር ወይም ደግሞ አንተ ላይ እንዲደርስ የማትፈልገውን ነገር ሌላ ሰው ላይ የምታደርስ ከሆነ just you are what? You are abnormal, or we are out of democracy, we are out of personality። ስለዚህ በዚህን ጊዜ ያንን ሰው ምን ትላለህ? ልቅ ሳይሆን ከልቅ አንሶ ልጥ ነው ልትለው ትችላለህ። ስለዚህ አዚስ ታይም ምንድን ነው አንዳንዴ ልጥነት የመሆንበት ጊዜ ይመጣል። ስለዚህ just you have to think, you have to believe, you have to done some things in appropriate ways according to what? The rules and the regulation of the religion, the government, and according to the local, because some proverb or some person or some people say that think globally, act locally. That means when you are think globally, you are out of heart locally. That's not good for some country. But when you do some things accurately, appropriately, and correctly,
perfectly, the thing that you done is what acceptable in front of the country, in front of the people, in front of the government, you know. So that is the way that you become what? Educated person, or more talented, more active person, you know. So you have to do things that you will for you to the other, you know. ስለዚህ በጎ በጎን ማድረግ ወይም በጎ በጎን መስራት አንተንም ይጠቅማል፣ ሌላ ሰውም ይጠቅማል፣ ቤተሰብንም ይጠቅማል፣ ሀገርንም ይጠቅማል። ስለዚህ በጎ በጎ ማድረግ ወይም መስራት ይልመድብን፣ ይልመድባችሁ። when this is not warning, you know, it's advice። ስለዚህ ወዳጄ አንተ በዚህን ጊዜ ጀስት ማስተርስ ዲግሪ፣ ዲፕሎማ ሌቭል ኦር ለርን ስቱደንት ልትሆን ትችላለህ። ካወክበት you are at the 11th time ነው። 11ኛው ሰዓት የሚባል ነገር አለ። እንደዛ ነገር ላይ ምክንያቱም just the time is the time is globalized, is technologized። ቴክኖሎጂ የተካሄደበት more modernized, more active, more expanded ቴክኖሎጂ እየሆነበት ያለና ደግሞ ከዚህ በላይ የሚሆንበት ጊዜ ይመጣል። for this reason you have to what? working hard and be brilliant። እና ለምሳሌ አንድ አስተማሪ፣ አንድ የዩኒቨርሲቲ አስተማሪ ወይ የኮሌጅ አስተማሪ፣ የፕሪፕ አስተማሪ ልትለው ትችላለህ። ብዙ ውጣ ውረድ ወይም ብዙ ችግር ውስጥ አልፎ አስተማሪ ሆነ እንበል፣ just for an example ነው። ግን እሱ ያሰበው just ከዛ በላይ ነው፣ ከአስተማሪነት በላይ ወይም ደግሞ ሞር ግሬድ አምጥቶ just scholarship አግኝቶ like that, you know. But as a chance for some case of problems he reached as a teacher stage but not obtain, but not reached his goal, you know. ስለዚህ ይህ አስተማሪ ምንድነው ማድረግ ያለበት? አንድ የያዘውን የሙያ ስራውን እስከ ጥግ መውደድ አለበት። ምክንያቱም በዛ በያዘው ላይ ሰክሰስፉል እንደሚሆን ማወቅ አለበት። ምክንያቱም አስተማሪ ማለት ብዙ ተከታዮችን፣ ብዙ ሰዎችን፣ ብዙ ምሁሮችን እንደዛውም ብዙ እውቀቶችን የሚያከማች፣ የሚያፈልቅ፣ የሚያመርት እንደዛውም just as የሰው ማሽነሪ ወይም ደግሞ የእውቀት ማሽነሪ ማሽን ልትለው ትችላለህ። የእውቀትን የሚያፈልቅ፣ የሚያፈልቅ፣ የሚያመርት ምርት just as for example as ምርት አሁን ለምሳሌ የሆነ ፋብሪካ ምናምን ምርት እንደምርተዋለ እንደዛው ምንድነው የእውቀት ፋብሪካ ልትለው ትችላለህ። እውቀት የሚያመርትበት ወይም ማሽን ልትለው ትችላለህ። that is not
ሲምፕል ሲንግስ ነው ጀስት ይህን እንደ ተማረ ሰው ስናስብ ቢግ ዲፍረንስ ፍሮም ዋት ፍሮም ዘ አዘር ፊልድ ኦር ፍሮም ዘ አዘር ሲንኪንግ። ስለዚህ ኢንዳይሬክትሊ እንደ ሰውኛ ስናስብ እና እንደ ተማረ ሰው ስናስብ ይህ ሰው ጀስት አስ ሂስ ላይፍ ወይም ደግሞ በኑሮ ማን ነው ሰክሰስፉል አይደለም ሊል ይችላል። በት ኢንዳይሬክትሊ ሂ ኢዝ ዋት a successful person, a satisfied person, because he produces just like he says a lot of person, you know. ስለዚህ ያ ሰው ሰክሰስፉል ነው ማለት ነው። ለምሳሌ ይህም ሲባል የሚያስተምራቸው ተማሪዎች ጀስት ልጅ አንድ ሶስት ነገር ነው ይባላል። አንድ አባቱን የወረሰ፣ ሁለት አባቱን የበለጠ፣ ሶስት ከአባት ያነሰ ይባላል። ስለዚህ ከዚህ ከሶስት ውስጥ ይህ አስተማሪ እሱን የሚበልጥ ብዙ ተማሪዎችን ምንድነው ሊያፈልቅ ይችላል ማለት ነው። ሊያመርትም ይችላል። ደግሞ እንደሚችል በስራው ማረጋገጥ ይችላል። at that time when his students learning and at the end above him በምን በካፓሲቲ በፕሮፊሸንሲ በኤዱኬሽን above him ከሆነ even if he didn't obtain his goal, but his goal is reflected or seen in that person or in that student one. So አንዳንዴ የኛ ወይም ደግሞ እኛ ማናቀው እኛ ያሰብነው ነገር በእኛ ውስጥ እኛ ካላሳካ ነው በስተቀር የምንልበት ጊዜ ጥሩ አይደለም። ምክንያቱም ላይፍ ኢዝ ፍሊፒ አፕስ ኤንድ ዳውንስ። ስለዚህ ያንተ ምኞት ወይም ደግሞ ያንተን ሀሳብ ወይም ደግሞ ያንተን እቅድ እንደውም ያንተን ቪዥን the result is seen in the action or in the action of your students, you know. ምክንያቱም አንተ ነህ ፕሮዲውስድ ወይም ካልቲቬት አድርገህ ለዛ ለሰክሰስፉልነስ ያዘጋጀው። ስለዚህ አዛዝ ታይም ምንድን ነው just you have to what satisfied, you be satisfied. So be active. By the way, you can see on media just a teacher who be brilliant and active for his students and things a lot of positive things for his students. Teacher Mr. Danny, you know, he's a brilliant person. By the way, I'm admirer of him because he's a brilliant and thinking for his students. A good thing is the best thing, you know. So you have to respect or be polite, be have a good thinking for such kinds of person, because he's cultivating a lot of students just for the future who is now scientists, doctors, and above that is, you know. So you have to love him, you have to accept him, and you have to respect him. As a result, that person
person or that teachers without any selfishness, without any greediness. He gives his knowledge to his students. This is the way, this is the way that you become what? Successful. The way that you become successful. The way that you become active. The way that you become sociable person. So everybody, you have to respect the other person. Indirectly that means you respect yourself, ስለዚህ you have to be democratized person. ምክንያቱም አንድ ሀገር የምትባለው ወይም ደግሞ ዲሞክራሲ የሰፈነበት ሰላም የሰፈነበት እንደዛው የዛ ሀገር ነዋሪዎች ዜጎች በሰላም የሚኖሩበት የሚሆነው ምን ሲሆን ነው? ጀስት ዲሞክራታይዝድ የሆነ ገቨርንመንት፣ ዲሞክራታይዝድ የሆነ ኮሚኒቲ፣ ዲሞክራታይዝድ የሆነ ፒፕል፣ ኖት ኦንሊ ፒፕል፣ ዲሞክራታይዝድ የሆነ ሲንኪንግ ማሰብ፣ ዲሞክራታይዝድ የሆነ አክሽን ካለበት ያ ሀገር ዲሞክራታይዝድ ነው፣ ሰላማዊ ነው። እንደዛውም ያ ገቨርንመንት ሰላማዊ ነው፣ ሰላም የሰፈነበት ነው። እንደዛውም ህዝቦቿም ሰላም ነው። ስለዚህ ሰላም የሰፈነበት ሰላማዊ ሰው ላንተም ላንቺም ለእናንተም እንዲሁም ከፈለጋችሁ you have to what? Think positively. That means አንተ ላይ እንዲደረግ የማትፈልገውን ነገር ሌሎች ላይ አታድርግ። ለሌላ ክብር ይኑር። ያኔ ላንተም ክብር ይሆናል። The best and the key ones, you have to what? Respect and express your feelings politely, whether it is acceptable or not. And finally, I wanted to say that above all and above all, you have to fear your God and respect your God. ምክንያቱም የመጀመሪያው የዚህ ሳይንቲስቶች ወይም ደግሞ የዚህ ዓለም ሰው ጥበብ ወይም ደግሞ ከጥበብ ሁሉ ጥበብ በላይ ጥበብ የሆነ ምንድነው? ስራ አይደለም። እንደዛውም ተምሮ ዲግሪ፣ ማስተርስ፣ ፒኤችዲ and above መያዝ አይደለም። ከጥበብ ሁሉ ጥበብ እግዚአብሔርን መፍራት ነው። እግዚአብሔርን ማክበር ነው። በእግዚአብሔር መታዘዝ ነው። ለእግዚአብሔር መታዘዝ ነው። ያኔ ሁሉ ነገር ሰላም የሰፈነበት፣ ሰላም የሞላበት፣ አንተም ሰላማዊ ሰው፣ አንቺም ሰላማዊ ሰው፣ እናንተም ሰላማዊ ሰው፣ ጎረቤትም ሰላማዊ ሰው፣ ሀገሪቷም ሰላማዊ እንዲሁም ኑሮ ሁሉ ሰላም የሰፈነበት እና በስተመጨረሻ ሳቲስፋክሽን
the result of what? Your action። ሰላማችሁ ይብዛ።